ሰላም ወገኖች እንዴት ናችሁ? ይሄው እንደምታዩት ዳሽቦርድ ላይ ኢንጂን ቼክ ወይም ቼክ ኢንጂን ብሎ ጽፎልኛል። ምንድነው እያንዳንዱ ነገሮችን ሰርች አድርጌ ነበር። ኔጌቲቭ ፓርቱን የባትሪውን ነቅሎ ትንሽ ቆይቶ መልሶ መግጠም የሚል አየው። እንደምታዩት እንግዲህ እሱ ነው ያደረኩኝ ያላችሁት። እናንተ ግን አታበረታቱኝ። ላይክ፣ ሼር፣ ኮሜንት አታደርጉም። መካኒኮችን አላልኩም። መካኒኮች እንደውም ይቅርታ ምናልባት መንጀራ ይገባሽ እንዳትሉ ያው ባንድ እጄ እየቀረጽኩኝ ባንድ እጄ ነው ለመስራት እየሞከርኩ ያለሁት። ለምን እናንተም ውድ አሽከርካሪዎች ሴቶቼ እንድታውቁ ፈልጋለሁ። አንዳንድ ነገሮችን ራሳችንን ሶልቭ ማድረግ ስንችል ለምንድነው መካኒክ የምንጠራው በሚል ነው። እንግዲህ አንዳንድ ነገሮችን ደግሞ ካሜራ ኦፍ አድርጌ ነው ማጠባበቀው። ለምን ካልጠበቀ ደግሞ ሌላ ችግር ነው። በዛው ደግሞ ሳየው የውሃው ኮዳው በጣም ቆሽሾ አየሁት። ለምን ፈትቼ እሱንም አላጸዳው ማለት የእውነት የወጣው ቆሻሻ ከሱ ውስጥ አይመስልም። እንዴት እንደሆነ አላውቅም። በጣም ቆሽሿል። እንግዲህ አብረን ፈተን እናጥባለን። ተመልካቾቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኛ አርቲስቶች ትወና ብቻ አይደለም አንዳንድ ቴክኒካል ነገሮችንም እንሞክራለን ማለት ነው። እኔ በእርግጥ እንደዚህ አይነት ነገር ደስ ይለኛል። ከዚህ በፊትም ለ2 አመት ሞባይል ቤት ከፍቼ ጥገና ስሰራ ቆየው ነኝ። እዩት የሚወጣውን ቆሻሻ። የእውነት ምን ሊሆን ነው እንደዚህ በዚህ ልክ የቆሸሸው? እኔም ማስተውየው አላቅም። በእርግጥ መኪናዋን እጄ ገባችሁ በቅርቡ ነው። ይሄው እንደምታዩት ሰው የለም አጠገቤ። ምናልባት ሰው እየፈታላት ነው፣ እሷ ዝም ብላ ነው እንዳትሉ። ሞባይሉን እንኳን ይዞ የሚቀርጽልኝ ሰው ስለሌለ ሞባይሉን ጭኔ ላይ አስቀምጬ ነው እየቀረጽኩ ያለው ለእናንተ ውድ ተመልካቾቼ እንዲደርሳችሁ ስለፈለኩ። እዩት ውስጡን ራሱ በጣም ብላርዚያ ሆኗል። በቃ አረንጓዴ ነገር ሆኖ አስጠልቷል። ለማንኛውም ብናጸዳው ጥሩ ነው፣ ለሌላም ጊዜ ይጠቅማል። ግን ላይክ፣ ኮፒ ሊንክ እያደረጋችሁ ነው፣ ኮሜንት ላይ በርቺ እያላችሁ ነው። ሌላም ነገሮች ሲኖሩ እንደዚሁ እንዳሳያችሁ እንችላለን የሚለው እና ይሄው በደንብ ነው ያጠብኩት። ካጠብኩት አይቀር ብዬ ውጪውንም እያጸዳሁት ነው። በእርግጥ ብላርዚያው ምን ችግር አለ እንዳያማት ነው ምናምን ልትሉ ትችላላችሁ፣ ግን ቢጸዳ ጥሩ ነው። ከዛ በነካጄ ብዬ ደግሞ ይሄው ውጪውንም እያጸዳሁት ነው። እሱ በእርግጥ ለመኪና ውስጥ ምንም ባይጠቅመውም ግን አይጎዳውም በሚል እያጸዳሁት ነው። ከፈታሁት አይቀር በሚል ነው። ስለዚህ በዚህ ልክ እንደዚህ ሙልጭ አርገን ካጠብን በኋላ መልሰን እንገጥምና ውሃችንን እንሞላለን። ማለት ከምልክቱም ውሃውንም ሞልተን ማሳለፍ የለብንም። ልክ በዚህ በክርክሩ ምልክት ድረስ ነው የምናደርገው። ይሄው መልሼ እያሰርኩ ነው፣ እያስገባው ነው ለማሰር። እንደምታዩት ባንድ እጅ ነኝ፣ አንድ እጄ ካሜራ ይዟል። ስለዚህ አጠገቤ ሰው እንደሌለ እርግጠኛ ናችሁ አይደል? ብቻዬን ነው አንዳንድ ቴክኒኮችን እየሰራው ያለሁት። እንግዲህ እንድታበረታቱኝ ነው። ሌላም ችግሮች ካሉ ችግሩን ሶልቭ እያደረኩ እንዳሳውቃችሁ። ይሄው ሞላ ማለት ነው። ከዛ በኋላ ዳሽቦርዱን ቼክ እናደርጋለን። እንደምታዩት እንግዲህ ሞተር አስነስቼ ሞቅ ሲል ጠፍቷል። አመሰግናለሁ ወገን።